ራስሽን ውድ አድርጊ። ራስን ውድ ማድረግ ማለት ግን ብዙዎች እንደሚሉት ውድ አልባሳትን መልበስ፣ ውድ ጌጣጌጦችን መጠቀም እንዲሁም ደግሞ ሜካፖችን መጠቀም ማለት አይደለም። አንድን ሴት ውድ የሚያደርጋት ለራሷ የሰጠችው ባውንደሪ ነው። ይህንን የምታደርጊበትን ደግሞ 3 ወርቃማ ህጎች እኔ እነግርሻለሁ። እስከ መጨረሻው ተከታተይ። ግን ካነሳን ነገር አንድ ቲፕ ልጨምርልሽ። ሴት ማለት በጣም ውድ ስጦታ ነች። የሰማሽ ነው። ይህን የምትመለከቱ ሁላችሁም በጣም በእርግጠኝነት መናገር የምንችለው በጣም ውድ ናት። በጣም የመጨረሻ ውድ ናት። ግን ደግሞ እስካወቃችሁበት ድረስ የስጦታ ውድነቱ፣ ክብሩ፣ ማጓጓቱ በመሸፋፈኑ ነው። እየሰማችሁ ነው። ስለዚህ ከአለባበስ ይጀምራል። ለእርቃን ምንም ያልቀረው አለባበስ እየለበስሽ ውድ ነኝ አጓጓለሁ ምናምን ማለት ፈጽሞ ይሰራል። ስለዚህ ከዚህ ጀምሮ ወደ 3ቱ ህግ ልምጣላችሁ። የመጀመሪያው ህግ ማንም ሰው በቀላሉ ወደ ህይወትሽ እንዲገባና እንዲወጣ አትፍቀጂ። የሰማሽ ነው። ማንም ሰው በቀላሉ ወደ ህይወትሽ እንዲገባም እንዲወጣ አትፍቀጂ። ለመግቢያሽ ለበርሽ ቁልፍ አበጅለት። በጣም ብዙ ሴቶች ይመስላቸዋል ከሺህ ወንድ ጋር ስላወራሽ ከ10 ከ50 ወንድ ጋር ስላወራሽ በቃ በጣም ተፈላጊ ነሽ ማለት አይደለም። ምናልባት ሺህ ወንዶች ሊፈልጉሽ ይችላል። ግን ሺህ ወንዶችን የሚፈልጉሽ ለቁም ነገር ነው ማለት አይደለም። በቃ ለቁም ነገር አይደለም የሚፈልጉሽ፣ የተረጋገጠ ነገር እና ራስሽን ውድ ለማድረግ ከፈለግሽ መግቢያሽ ላይ ቁልፍ አብጅለት። በጣም ብዙ ሺህ ወንዶች ወደ ህይወትሽ እንዲገቡ እንዲወጡም አትፍቀጂ። ልብንም እኮ መጠበቅ ያስፈልጋል። አንድ ሰው እስከ ስንት ሰው ድረስ በህይወቱ አሁን ትዳር ላይ እስኪደርስ እስከ ስንት ሰው ድረስ ሊወድ ይችላል? በአግባቡ ይህ ልብ ማለት እኮ ልክ አሁን ለምሳሌ አንድ እቃ ላይ ቆሻሻ ቢኖር እና ውሃ ያለማቋረጥ ቢጨመርበት ቀስ እያለ እንትን ያደርጋል፣ ይጠራል። ልክ እንደዛው ሁሉ በጣም ብዙ ወንድ ወደ ህይወትሽ ባስገባሽ ቁጥር፣ ለመውደድ በሞከርሽ ቁጥር አንቺ ጋር ያለው የፍቅር ቫሊዩ ወደድሽም ጠላሽም እየቀነሰ ይሄዳል። ምናልባት የምታገቢው ሰውዬ ጋር ሲደርስ በቃ ፍቅር ትርጉሙ ጠፍቶብሽም ልትደርሽ ትችላለሽ። ስለዚህ ልብን መጠበቅ ያስፈልጋል እና ደግሞ በቀላሉ ማንም በቃ በቀላሉ ወደ ህይወትሽ እየገባ እንዲወጣ መፍቀድም የለብሽም። አንድ ነገር በጣም ቀላል ከሆነ ማንም ሰው አይፈልግም። ይሄ በተፈጥሯችን አይደል? በቃ ይሄ እምቢ ስንባል ስንከለከል ምናምን ነው ያንን ነገር የመፈለግ እንትናችን በጣም ከፍተኛ ነው። በቀላሉ ከተባልክ በቀላሉ የምታወሪ ከሆነ በቀላሉ ማንም እየደወለ የሚያወራሽ ከማውራት ስለሚጀምር ቴክስት ከመደራረግ ነው ስለሚጀምር ማንም በቀላሉ የሚያናግርሽ የሚያወራሽ ከሆነ በቃ ውድ እንዳልሆንሽ በጣም የተረጋገጠ ነው እና እሱም እርግጠኛ ሆኖ የሚያወራሽ ለትዳርም ለምንም ለቁም ነገርም ሳይሆን በቃ ጊዜ ለማሳለፍ እና ደግሞ የሚፈልገውን ነገር እስኪያገኝ ድረስ ነው ማለት ነው። እና ይሄኛው ህግ በጣም መሰረታዊ ህግ ነው። ይህን በደንብ አጥብቀሽ ያዥ። ሁለተኛ ደግሞ ሰዎች ስለ አንቺ የሚሰጡት አስተያየት ማለት የአንቺ ዋጋ ማለት ነው። የአንቺ ዋጋ በአንቺ እና በፈጣሪሽ አምላክሽ ነው የሚወሰነው። ይሄ ማለት ግን የማይገባ ቦታ እየተገኙ የማይገባ ነገር እየተነጋገሩ የማይገባ ነገር እያደረጉ አይ ዋጋ ይሄ እንደዚህ አይደለም ይሄ እነሱ ያሰቡት ሀሳብ ነው ማለት ደግሞ አይቻልም። ስለዚህ አስቀድሞ ሆኖ ምን ማድረግ ነው? የሚገባ ቦታ ብቻ መገኘት፣ የማይገባ ቦታ አለመገኘት፣ የማይገባ ነገር አለመናገር። ይሄ ምንድነው? መሰረታዊ ነገር ነው። ያንን አድርገሽ ስታበቂ ሰዎች ስለሚሰጡት አስተያየት አይ እኔ አይደለሁም የኔን ዋጋ እኔ አውቀዋለሁ የፈጠረኝ አምላኬ ያውቀዋል ለማለት ያኔ ድፍረቱን ታገኛለሽ። ስለዚህ ትኩረት ማድረግ ያለብሽ መጀመሪያውኑ የሚገባ ቦታ መገኘት፣ የሚገባ ነገር መናገር፣ የሚገባ ነገር ማድረግ ላይ ይሁን ማለት ነው። ሶስተኛው ወርቃማ ህግ ደግሞ ለመተው አትፍሪ። እየሰማሽ ነው? ለመተው አትፍሪ። በጣም ብዙ ሴቶች ይፈራሉ። ክብርሽ በሌለበት ቦታ አትገኝ። ምናልባት ከተገኘሽም ደግሞ ያንን ቦታ ጥለሽ ለመሄድ አትፍሪ። ፍቅር በሌለበት ግንኙነት ውስጥ ለመቆየት አትገደጅ። ያንን ፍቅር የሚመስል ግንኙነት ትቶ ለመሄድ አቅም ይኖርሽ። እየሰማሽ ነው? ምን ይላሉ መሰላችሁ? በጣም ብዙዎች ይመጣሉ ከበፊት ጀምሮ እኔም ጋር በጣም ብዙ ሴቶች ምናምን መጥተው ያማክሩኝ። እንደዚህ አንድ ጓደኛ ነበረኝ እንዋደዳለን ምናምን፣ ግን ደግሞ አብረን እንተኛለን። አብረን ካልተኛን በቃ አትወጂኝም ማለት ነው። ስለዚህ አብረን ካልተኛን እንለያያለን። አብረን ካልተኛን መለየታችን ነው። ስለዚህ ምን ላድርግ? እንዳላጣው አብሬ ልተኛ ወይስ ደግሞ ከእሱ ጋር ተኝቼ የፈጠረኝን አምላኬ
ቤተሰቦቼ ላሳዝን ብለው በጣም ብዙ ሴቶች ይመጣሉ። እናም ደግሞ በጣም ብዙ ሴቶች ደግሞ በዚህ ምክንያትም ደግሞ ክብራቸውን ያጡ በጣም ብዙ ሴቶች አሉ። ይህ እኮ አንዱ ፊልተር ማድረጊያ መንገድ ነው። አብረን ካልተኛን አትወጂኝም ማለት ነው፣ እንለያይ ካለች በቃ ይሄ ሲጀመር ትክክለኛ ሰው ያለመሆኑ ትልቅ ማሳያ ነው። ከዚህ በላይ ምን ማሳያ ትፈልጊያለሽ? አብሮ መተኛት ብቻ አይደለም። አይ በቃ የአንቺ አቋም እንደ ሃይማኖትሽ እንዳስተምሮ በቃ ከጋብቻ በፊት መሳሳም ራሱ በቃ አልፈልግም አልሳሳም ካልሽም ይሄ መብትሽ ነው። በዚህ ምክንያት የሚሄድ ወንድም ካለ ይሂድ፣ እየሰማሽ ነው? ይሂድ። በቃ ይሄ ትልቁ ማሳያ ነው የአንቺ ያለመሆኑ፣ ትክክለኛ ሰው ያለመሆኑ ትልቅ ማሳያ ነው። ለአንቺ ቢሆኑ ልክ እንዳንቺ ክብራቸውን የሚጠብቁ ውድ የሆኑ ወንዶች በጣም አሉ። እና ደግሞ በጣም ትልቁ ቁልፍ እየሰማችሁ ነው። አሁን በጣም ብዙ ሴቶች የሚጠይቁት እና ደግሞ የሚፈሩት ፍራቻ ማለት በቃ በጣም ብዙ ሴቶች ማግባት ቶሎ ማግባት ይፈልጋሉ። ወንዶች ደግሞ ቶሎ ማግባት አይፈልጉም። ግን ደግሞ የሚገርማችሁ ወንዶች ቶሎ እንዲያገባችሁ የምትፈልጉ ከሆነ ቶሎ ወደ ትዳር ውስጥ መግባት የምትፈልጉ ከሆነ ትልቁ ቁልፍ እናንተ ጋር እንዳለ ታውቃላችሁ። እናንተ ክብራችሁን የምትጠብቁ የሰማችሁ፣ እናንተ ክብራችሁን የምትጠብቁ ከጋብቻ በፊት ያለ ግንኙነትን እናንተ ናቸው ልታስቆሙ የምትችሉት። እናንተ ማስቆም ብትችሉ ወንዱ ራሱ አግቢኝ አግቢኝ እያለ ስቃያችሁን እንደሚያበላችሁ ታውቃላችሁ። ይህን በምን ላስረዳችሁ መሰላችሁ? አሁን መንፈሳውያን እህት ወንድሞች ጋር ስትሄዱ አሁን በቤተክርስቲያን የምትሉ በሌላ ሃይማኖት ውስጥ ሃይማኖታችን አይፈቅድም ከጋብቻ በፊት ያለ ግንኙነትን አብሮ መተኛትን፣ መሳሳምን፣ ሌሎች ግንኙነቶችን ሃይማኖታችን አይፈቅድም ብለው ለበረቱ እህት ወንድሞች እስቲ ሄዳችሁ ጠይቋቸው። ከሴቶቹ ይልቅ ወንዶቹ ናቸው አግቡን እያሉ ጥያቄ የሚያቀርቡት። ይሄ ለምን ሆነ? ሌሎች ምክንያቶችን ብትተዋቸው አብሮን ለመተኛት ወይንም ደግሞ ሩካቤ ለመፈጸም ከሴቶች ይልቅ ትልቅ ዝንባሌ ያለ ወንዶች ጋር ነው እና እሱ ፍላጎት በራሱ ምን ያደርጋቸው? ሊያስገድዳቸዋል። ልክ እንደነዛኞቹ አይነት ወንዶች ከትዳር በፊት ያንን ነገር ማድረግ አይችሉም። እነሱም እንደማይችሉ ያውቁታል። ስለዚህ የሚቀድመው ያንን ነገር ለማድረግ የሚቀድመው ምንድነው? ትዳር ነው። ትዳር ከተፈጸመ በኋላ አንዱ የሚገኘው በረከት እሱ ስለሆነ ማለት ነው። ስለዚህ ክብራችሁን ጠብቁ እባካችሁ ሴቶች፣ ክብራችሁን ጠብቁ። ክብራችሁን ከጠበቃችሁ በጣም ብዙ ነገሮች ይስተካከላሉ። ክብራችሁን የመጠበቃችሁ በድንግልና መኖራችሁ ይሄ ነው የማይባል በጣም ትልቅ እንትን አለ። ከስነ ልቦና አንጻር ብናየው፣ ከሃይማኖት አንጻር ብናየው፣ ከባህል አንጻር ብናየው፣ ከትዳር በኋላ ላለው የባልና የሚስት ግንኙነት ሰላም መሆን እያለን በጣም ብዙ ጥቅሞችን ልንዘረዝር እንችላለን። ስለዚህ እባክሽ ክብርሽን ጠብቂ። አመሰግናለሁ።